በዚህ ታሪክ ውስጥ መርዛማ ቫይረስ በመሰራጨቱ ምክንያት በመላው ዓለም ላይ ያሉ የሰው ልጆች ሁሉ ወደ ዞምቢነት እንደተቀየሩ እናያለን። ነገር ግን እነዚህ ተራ ዞምቢዎች አይደሉም። ይልቁንም እየበረረ ያለ አውሮፕላን እንኳን ለመያዝ የሚችሉ በጣም ፈጣኖች ናቸው። አንዳንዶቹ ደግሞ ከሰው ልጆች በተለየ መንገድ ማሰብ የሚችሉ በጣም ብልሆች ናቸው። ሌሎቹ ዞምቢዎች ደግሞ የታለመውን ኢላማ ከብዙ ኪሎ ሜትር ርቀት ላይ በማሽተት የማግኘት ችሎታ አላቸው። ነገር ግን በዚህ በአደጋ በተከበበ ዓለም ውስጥ አሁን ሁለት የሰው ልጆች ብቻ በህይወት ተርፈዋል። እነዚህ ሁለቱ ሊተርፉ ይችላሉ ወይስ አይችሉም? ዛሬ በዚህ ቪዲዮ ውስጥ እናያለን። ታሪካችን የሚጀምረው እናንተ ይህን ቪዲዮ ላይ ቻናሉን ሰብስክራይብ ስታደርጉ ነው። የታሪኩ መጀመሪያ ላይ አንድ ልጅ በክፍል ውስጥ ተቀምጦ በቲቪው ላይ የካርቶን ሙቪ ሲያይ እናያለን። በድንገት የቲቪው ሲግናል ይጠፋና በስክሪኑ ላይ የአደጋ ጊዜ ዘገባ መምጣት ይጀምራል። ይህ ዜና የዚያ ልጅ ፈገግታ ይነጥቀዋል። በመላው ዓለም በጣም መርዛማ ቫይረስ እንደተሰራጨና የተለከፉ ሰዎች በጥቂት ደቂቃ ውስጥ ወደ አስፈሪ ዞምቢነት እንደሚቀየሩ በቲቪ ይነገራል። ይህ ቫይረስ በጣም በፍጥነት የሚሰራጭ ሲሆን መላው ዓለም በዚህ ቫይረስ ተይዟል። ይህንን ዜና የሚሰማ ሁሉ በፍጥነት ለራሱ ደህንነቱ የተጠበቀ ቦታ እንዲፈልግ በቲቪ ይነገራል። ልጁ ይህንን እያየ እያለ በድንገት ከላይኛው ክፍል እንግዳ የሆነ ድምፅ ይሰማል። ያንን ድምፅ ሲሰማ የልጁ ትንፋሽ ይቆማል። ልጁ ቀስ እያለ ወደ ላይ ወጥቶ ሲያይ የታላቅ እህቱ ቀልድ እንደነበረ ይረዳል። ከዚያም እነዚህ ሁለት ልጆች ወደ እናታቸው ክፍል ሄዳል። እዚያም እናታቸው በጣም ተጨንቃ ያገኟታል። እሷም ስልክ ደውላ ስለ ሁኔታው ትነግረዋለች። ፓይለት የሆነው ባሏ ቫይረሱ በየቦታው በከፍተኛ ፍጥነት እየተሰራጨ ስለሆነ ቤት ውስጥ እሱን እንዳይጠብቁትና በሆነ መንገድ ከከተማ ርቀው እንዲወጡ ለልጆቹና ለሚስቱ ነግራቸዋል። ለልጆቹ አትጨነቁ፣ ምንም አትሆኑም፣ እናታችሁ ደህንነቱ የተጠበቀ ቦታ ተወስዳችኋለች ይላቸዋል። በእጁ ላይ ያደረገውንና ልጁ አቢጌል የሰራችለትን እድለኛ የእጅ ብራዝሌት ለልጆቹ ያሳያቸዋል። ይህንን ስታይ አቢጌል በጣም ትደሰታለች። በሌላ በኩል እናታቸው በፍጥነት እቃዎችን እየሰበሰበች ነበር። በዚያን ጊዜ ከውጪ የጩኸት ድምፅ መስማት ይጀምራሉ። ስለዚህ በፍጥነት ሁለቱ ልጆቿን ይዛ ከቤት ትወጣለች። በመኪና ውስጥ ሊቀመጡ ሲሉ በድንገት አንድ ዞምቢ በእናታቸው ላይ ጥቃት ይሰነዝራል። አቢጌል በመፍራት በፍጥነት መኪናው ስር ትደበቃለች። ትንሽ ወንድሟና እናቷ በዞምቢው እጅ ሲሞቱ በአይኗ ታያለች። ያ ዞምቢ ያቺን ትንሽ ልጅ ማየት ስለማይችል ከዚያ ይሄዳል። ይህች ትንሽ ልጅ በፍርሃት እየተንቀጠቀጠች እያለ እናቷ ወደ ዞምቢነት እንደተቀየረች ታያለች። የእሷ እናት ልጇን አይታ ወደ እርሷ መምጣት ትጀምራለች። ልጇን ከመግደሏ በፊት በትክክለኛው በዚያው ሰዓት አንድ አጎቷ እንደ መላእክት መጥቶ የአቢጌልን እናት ይገላታል። አቢጌልንም ያድናታል። ከጥቂት ጊዜ በኋላ የአቢጌል ትንሽ ወንድምም ወደ ዞምቢነት እየተቀየረ እንደሆነ ያሉ። ስለዚህ ያ ሰው ልጅቷ ጆሮዋን እንድትይዝ ይነግራታል። ወደ ዞምቢነት የተቀየረው ትንሿ ወንድሟንም በጥይት ይገለዋል። ከዚያ በኋላ ታሪካችን ከ10 ዓመት በኋላ ያለ ትዕይንት ያሳየናል። በዞምቢ ቫይረስ ምክንያት የሰው ልጅ ስልጣኔ ሙሉ በሙሉ እንደጠፋ እናያለን። ቀደም ሲል በብርሃን ይደምቁ የነበሩ ከተሞች አሁን ባዶ ሆነዋል። እስካሁን ድረስ ሁሉም ሰዎች ወይ ሞተዋል ወይ ዞምቢ ሆነው ወዲህ ወዲያ ይንከራተታሉ። ሁለት ሰዎች ብቻ በህይወት ተርፈዋል። ያቺ አጎቷ ያዳኗት ትንሿ አቢጌል አሁን አድጋለች። ከዚያን ቀን ጀምሮ እስካሁን አቢጌል በአጎቷ ጃክ እይታ ውስጥ አድጋለች። ጃክም አቢጌልን አሰልጥኖ ከዞምቢዎች ጋር መዋጋት አስተምሯታል። በዚያን ቀን ጃክ በህይወቷ ውስጥ ባይመጣ ኖሮ አቢጌል እስካሁን ትሞት ነበር። ስለዚህ አቢጌል ጃክን እንዳባቷ ታየዋለች። ለብዙ ዓመታት በጫካ ውስጥ ብቻዋን ከኖረች በኋላ አቢጌል በጣም ብቸኝነት ይሰማታል። ትልቁ ምኞቷ ከሰው ጋር አብራ የምትኖርበት የሰው ልጅ ሰፈር ማግኘት ነው። ነገር ግን ጃክ በሰው መካከል መኖር በፍጹም አይፈልግም። ሌሊት በጫካ ውስጥ ካምፕ ሰርተው ተኝተው ሳለ በአንድ ድምፅ ምክንያት የጃክ አይን ይከፈታል። እሱ ቀስ ብሎ ከካምፑ ወጥቶ ሲያይ አንድ ዞምቢ በጃክ ላይ ጥቃት ይሰነዝራል። ነገር ግን ጃክ በተከታታይ ጥይት ተኩሶ ይገለዋል። አቢጌልም እዛ ትደርሳለች። እነዚህ ሁለቱ ባለፉት 10 ዓመታት በጫካ ውስጥ ዞምቢዎችን በማደን ባገኙት ልምድ ዞምቢዎቹ በቡድን ሆነው አብረው እንደሚኖሩ ያውቃሉ። በአቅራቢያቸው ሌሎች ዞምቢዎች እንደሚኖሩ ተረዱ። ስለዚህ በፍጥነት ከዚያ ለመውጣት መዘጋጀት ይጀምራሉ። በፈረሶቻቸው ላይም ተጭነው ከዚያ ይወጣሉ። በመንገድ ላይ ፈረሶቻቸው መጮህ ይጀምራሉ። ጃክ አደጋ መቃረቡን ተረዳ። ሁለቱም ወደ ዙሪያቸው ሳዩ ራቅ ብሎ አንድ ጂፕ መኪና በዞምቢዎች ተከቦ ይታያል። እዚያ አንድ ተራ ሰው ራሱን ከዞምቢዎቹ እየተከላከለ ነበር። በዓለም ላይ ሰዎች በጣም ጥቂት ስለቀሩ እነዚህ ሁለቱ ያንን ሰው በማንኛውም ሁኔታ ከዞምቢዎቹ ማዳን ነበረባቸው። ጃክ የአቢጌልን ኢላማ የመምታት ችሎታ መፈተን ፈለገ። ስለዚህ ይህንን ሰው አንቺ ታደኘዋለሽ፣ በዚህም ሙሉ በሙሉ ሰልጥነሽ እንደሆነና እንዳልሆነ ይታያል አላት። ጃክ በተረጋጋ ሁኔታ ኢላማሽን አስተካክይና ከዚያ ተኩሽ ያላት።
መሰላት። ነገር ግን አቢጌል በመቸኮል ጥይት ትተኩሳለች። በዚህም ጥይቱ ዞምቢውን ብቻ ሳይሆን ያንን የተረፈን ሰው ይመታዋል። ይህንን ያዩ ጃክ በአቢጌል ላይ በጣም ይቆጣል። ከዚያ በኋላ ሁለቱም ወደ ሰውየው ይሄዳሉ። ይህ ሰውዬ ሊድን እንደማይችል ያያሉ። ስለዚህ ጃክ ዞምቢው ነክሶት ከሆነ ድጋሚ ተነስቶ ለነሱ አደጋ እንዳይሆን ራሱ ይገለዋል። ከዚህ በኋላ ሁለቱም ከሞተ ሰው መኪና አስፈላጊ የሆኑ ነገሮችን መውሰድ ይጀምራሉ። ጃክ የሞተውን ሰው ጫማ ይወስዳል። እነዚያን ጫማዎች እንዳደረገ የሞተው ሰው ሌሎች ጓደኞቹ መጥተው ብዙ መሳሪያዎችን የታጠቁ ሰዎች ይከቧቸዋል። አንዱ ሰው የሞተውን ሰው ጫማ በጃክ እግር ላይ ሲያይ እቃ ለመዝረፍ ጓደኛቸውን የገደሉት መስሎት ይጠራጥራቸዋል። እነዚያ ሰዎች ሁለቱንም ሊገሏቸው ሲሉ አንዲት እርጉዝ ሴት ከመኪና ወርዳ ጓደኞቿ ሁለቱንም እንዲተዋቸው ትነግራቸዋለች። በዚያን ጊዜ ጥቁሩ ፈረስ በድጋሚ ማስጠንቀቂያ ይሰጣቸዋል። በዚያው ቅጽበት ከጫካው ራቅ ብሎ ከፍተኛ ድምፅ ይሰማል። ብዙ ዞምቢዎች እንዳውሎ ንፋስ በየአቅጣጫው ወደ እነሱ መምጣት ይጀምራሉ። እነሱ በጣም በፍጥነት ስለሚመጡ የመሸሻ ዕድል አያገኙም። ስለዚህ መሳሪያቸውን አውጥተው እዛው መዋጋት ይጀምራሉ። እዚህ ሁሉም መሳሪያ ቢኖራቸውም ዞምቢዎቹ ቁጥራቸው በጣም ከፍተኛ ነበር። ስለዚህ አንድ በአንድ ከቡድኑ ውስጥ ብዙ ሰዎች ይነከሳሉ። የተረፉትም ሰዎች የሚደበቁበት ቦታ አልነበራቸውም። ብዙም ሳይቆይ በጣም ጥቂት ሰዎች ብቻ ይቀራሉ። አንድ ጠንካራ ሰው በሚያሳዝን ሁኔታ በዞምቢ ተነከሰ። ስለዚህ ራሱን በጥይት መምታት ፈለገ። ነገር ግን በጠመንጃ ውስጥ ጥይት አልቆ ነበር። አሁን ሊዋጓቸው እንደማይችሉ ስላወቁ አቢጌል እርጉዟን ሴት ይዛ መኪና ውስጥ ታስቀምጣታለች። በመኪና ውስጥ የእርጉዟ ሴት ባል ተቀምጦ ነበር። ጃክም መኪናውን አስነስቶ በፍጥነት ከዚያ ይወጣሉ። ከቡድኑ ውስጥ አሁን እነዚህ 4 ሰዎች ብቻ ናቸው የቀሩት። ሌሎቹ ሁሉ የዞምቢው ሰለባ ሆነዋል። አንድ ጥቁር ፊት ያለው ዞምቢ ጓደኞቹ ሲሞቱ በማየቱ በጣም ይቆጣል። በሌላ በኩል እነዚህ 4ቱ ሰዎች ከዞምቢዎች አምልጠው በመኪና እየተጓዙ ነበር። በመንገድ ላይ ጃክ ከኋላ የተቀመጠችውን ሴት ማነሽ? እዚህ ምን እያደረጋችሁ ነበር ብሎ ይጠይቃታል። ስትጠየቅ እነዚህ የተረፉ ሰዎች ሺፕ ታውን ወደ ተባለ ሰዎች በሰላም ወደሚኖሩበት ቦታ መሄድ እንደሚፈልጉ ታውቃለች። እዚያ ሁሉም አስፈላጊ የሆኑ አገልግሎቶች አሉ እና ሁላችንም እዚያ ሄደን መደበኛ ህይወት መኖር እንፈልጋለን ትላለች። ይህንን ስትሰማ አቢጌል በጣም ትደሰታለች። ምክንያቱም ይህች ቦታ ሁል ጊዜ መሄድ የምትፈልግባት ቦታ ነች። ጃክን እዚህ እንደዚህ ያለ ሰፈር የለም፣ ላለፉት 10 ዓመታት እዚህና እዚያ ስዞር እንዲህ ያለ ሰፈር አላየውም ይላል። በድንገት በመንገድ መሃል መኪናቸው ይበላሻል። ከዚያም የእርጉዟ ሴት ባል ዴቪድ ከመኪና ይወጣል። እርሱም እኔ መካኒክ ነኝና ላስተካክለው እችላለሁ ይላቸዋል። ነገር ግን መሳሪያ ስለሌለ መኪናው ሊስተካከል አልቻለም። ስለዚህ መኪናውን እዛው ትተው በእግር መጓዝ ይጀምራሉ። ብዙ ኪሎ ሜትሮችን ከተጓዙ በኋላ ወደ አንድ ባዶ መንደር ይደርሳሉ። እዚያም ረጃጅም ህንፃዎች አሁንም ቆመዋል። ነገር ግን በየቦታው የሞት ዝምታ ሰፍኗል። እነዚህ ሰዎች መጀመሪያ ይህንን ቦታ በደንብ ይመረምራሉ። ምንም አደጋ እንደሌለ ሲሰማቸው ሌሊቱን እዛ ለማሳለፍ ይወስናሉ። ሌሊት ላይም እሳት አንድደው ምግብ ያበስላሉ። አቢጌል ወደ ሺፕታው ለመሄድ በጣም ጓጉታ ነበር። ከእርጉዟ ሴት ጋር ስለዚያ ቦታ ማውራት ትጀምራለች። እርጉዟ ሴትም እኛ ቀድሞውኑ በሺፕታውን ከሚኖሩ ሰዎች ጋር በራዲዮ ግንኙነት አድርገናል፣ እሱ በጣም ደስ የሚል ቦታ ነውና በነፃነት መኖር ይቻላል ትላታለች። ይህንን ስትሰማ የአቢጌል አይኖች በደስታ ይበራሉ። በሌላ በኩል ጃክ አደጋ ቢቃረብ ወዲያውኑ እንዲታወቅ በዙሪያው ወጥመድ ይዘረጋል። ጃክ ወደ ውስጥ ገብቶ ካርታ ያወጣና ለሜጌን እና ለዴቪድ የተወሰኑ ርቀቶችን እንደሚያደርሳቸውና ከዚያ በኋላ በተለያየ መንገዶች እንደሚለያዩ ያስረዳቸዋል። ነገር ግን አቢጌል በዚህ በጃክ ውሳኔ አልተደሰተችም። እሷ ወደ ጃክ ሄዳ ዴቪድ እርጉዝ ሚስቱን በሰላም ወደዚያ ቦታ ሊያደርሳት አይችልም፣ ስለዚህ ከእነርሱ ጋር መሄድ አለብን ብላ ትከራከራለች። ጃክ በማስተዋል መንቀሳቀስ አለበት፣ ሰዎች በበዙበት ቦታ አደጋውም ይበዛል ይላል። ነገር ግን አቢጌል በዚህ በጃክ ውሳኔ ተበሳጭታ ትሄዳለች። ምንም እንኳን ሁለቱም ያ ጥቁር ፊት ያለው ዞምቢ መኪናቸውን እያሸተተ እዚያ እንደደረሰ አላወቁም። በሚቀጥለው ጠዋት አቢጌል በጣሪያ ላይ ተቀምጣ የልጅነት ፎቶዋን እያየች ሳለ በድንገት ከዛፎቹ ስር የሚንኮሻኮሽ ድምፅ ትሰማለች። ዞምቢዎቹ ወደ ውስጥ እንደገቡ ትረዳና ለሁሉም ማስጠንቀቂያ ለመስጠት ወደ ታች ትሮጣለች። በመንገድ ላይም አንዱ ዞምቢ ይከተላታል። አቢጌል ራሷን እየተከላከለች ወደ ላይኛው ደረጃ ትወጣለች። የሚከተላትንም ዞምቢ ወደ ታች ገፍታ ትጥለዋለች። ነገር ግን በዚያ መሃል ሚዛኗን ትስታለች። በዚህም እሷም ወደ ታች ልትወድቅ ስትል ጃክ በጊዜ ደርሶ ያድናታል። ከጥቂት ጊዜ በኋላ ቁርፊት ያለው ዞምቢ ከጓደኞቹ ጋር ሆኖ እዛ ይደርሳል። ምክንያቱም ጓደኛው የት እንደሞተ ያውቅ ነበር። ነገር ግን ቀድሞ በተዘረጋው ወጥመድ ውስጥ ይገባሉ። በዚህም ብዙ ዞምቢዎች ይሞታሉ። ጃክ የፍንዳታውን ድምፅ ሲሰማ ዞምቢዎቹ ትላንት ወደ ነበረበት ቦታ እንደደረሱና አሁንም እየተከተሏቸው እንደሆነ ይረዳል። ነገር ግን ጥሩ ነገር እነዚህ ሰዎች ያንን ቦታ ትተው ወደፊት መሄዳቸው ነው። በመንገድ ላይ አቢጌል አባቷ ይሰራበት የነበረ ትንሽ አውሮፕላን ማረፊያ በአቅራቢያ እንዳለ ታስታውሳለች። ምናልባት እዚያ የተረፉ አውሮፕላኖች ካሉ በቀላሉ ወደ ሺፕታው መድረስ እንችላለን ትላለች። ነገር ግን ጃክ ወደ ኤርፖርት ከሄድን እሱ ክፍት ቦታ ነው፣ ዞምቢዎቹ ከከበቡን የምናመልጥ
የምናመልጥበት መንገድ አይኖረንም። ደግሞም እዚያ አውሮፕላን ማግኘት ከባድ ነው ይላል። ነገር ግን አቢጌል ደጋግማ በመናገሯ እዛ ለመሄድ ይስማማል። ከዚያ በኋላ ወደ ኤርፖርቱ ይደርሳሉ። ነገር ግን እዚያ ምንም አውሮፕላን አልነበረም። ጃክ አየሽ፣ እዚህ ምንም አውሮፕላን የለም ብዬሻለሁ ይላል። ነገር ግን ወደ አንድ ገራጅ ሲሄዱ የገራዡን በር ሲከፍቱ እንደ እድል ሆኖ አንድ ትንሽ አውሮፕላን ያገኛሉ። ይህንን ሲያዩ በጣም ይደሰታሉ። ምክንያቱም አሁን ወደ ሽፕታውን የሚወስዳቸው መንገድ ቀላል ሆኗል። ነገር ግን ይህ አውሮፕላን ለብዙ ቀናቶች አልተጠቀሙበትም ነበር። ስለዚህ ሜካኒኩ ዴቪድ መስተካከል ያለበት ብዙም አይደለም፣ ከ10 እስከ 15 ደቂቃ ውስጥ አስተካክላለሁ ይላል። ዴቪድ አውሮፕላኑ እስከሚያስተካክል ድረስ ጃክና አቢጌል በኤርፖርት ውስጥ ጠቃሚ ነገሮችን መፈለግ ይጀምራሉ። በዚህን ጊዜ ዴቪድ በአጉሊ መነጽር ሲያይ ብዙ ዘንቢዎች እየመጡ እንደሆነና በቅርቡ ወደ አውሮፕላኑ እንደሚደርሱ ያያል። እነሱም እየሮጡ መጥተው አውሮፕላኑን በፍጥነት ማስተካከል አለብን፣ ካልሆነ ዞምቢዎቹ እዚህ ደርሰው ይገሉናል ብሎ ያስጠነቅቋቸዋል። አቢጌል በፍጥነት የፓይለቱ ወንበር ላይ ትቀመጣለች። እዚያ ያሉትን መጽሐፍቶች ታነባለች። አባቷ ፓይለት ስለነበረ አውሮፕላን ስለመቆጣጠር ጥቂት መረጃ ከአባቷ ተምራ ነበር። ጃክ ደግሞ ዞምቢዎቹን በመተኮስ ሊያስቆማቸው ይሞክራል። አቢጌል በሆነ መንገድ አውሮፕላኑን ታስነሳዋለች። ነገር ግን እስከዚያው ድረስ በጣም ዘግይቶ ነበር። ብዙ ዞምቢዎች ፍጥነታቸው በጣም ከፍተኛ ነበር። አንዱ ዞምቢ እስከ አውሮፕላኑ በር ደርሶ ነበር። ነገር ግን ጃክ በጥይት መጥቶ ከአውሮፕላኑ ያርቀዋል። አቢጌል የአውሮፕላኑ መቆጣጠሪያ ተረዳች። በዚህ መንገድ አውሮፕላኑን አበረሩ። በአውሮፕላኑ ውስጥ ያሉ ሁሉም ሰዎች በጣም ደስተኞች ናቸው፣ ምክንያቱም በቅርቡ ቀጥታ ሽፕታውን ይደርሳሉ። ነገር ግን ይህ ደስታቸው ለጥቂት ጊዜ ብቻ ነበር። ትንሽ እንደሄዱ በድንገት ከአውሮፕላኑ ሞተር ጭስ መውጣት ጀመረ። ምክንያቱም ይህ አውሮፕላን ላለፉት 10 ዓመታት በአየር ላይ አልተጓዘም ነበር። ስለዚህ ሞተሩ ይፈነዳና አውሮፕላኑ ወደ ታች መውረድ ይጀምራል። ጃክ በማስተዋል በመስራት አውሮፕላኑን በአንድ ዛፍ ላይ ያጋጨዋል። በዚህም ትንሽ ጉዳት ቢደርስባቸውም ህይወታቸው ይተርፋል። አውሮፕላኑ አሁን ጥቅም ላይ አይውልም። ስለዚህ አሁን እንደገና በእግር መጓዝ አለባቸው። ብዙ ከተጓዙ በኋላ ወደ አንድ ጭር ያለ የባቡር ጣቢያ ይደርሳሉ። ስለመሸ በዙሪያቸው አደጋ መኖሩን ያረጋግጣሉ። ምንም ዞምቢ አላዩ። ስለዚህ ሌሊቱን እዚህ ለማሳለፍ ይወስናሉ። በካርታው ላይ ያሉበትን ቦታ ያሉ። በዚህም ለሽፕታውን የ2 ቀን መንገድ ብቻ እንደሚቀራቸው ያውቃሉ። ከዛም እርጉዟ ሴት ሜገን ወደ ጃክ መታ ታመሰግነዋለች። አንተ ባትኖር ኖሮ እዚህ መድረስ አንችልም ነበር ትለዋለች። ይህንን ሲሰማ ጃክ ለሜገን ርህራሄ ይሰማዋል። እሱም ታሪኩን ይነግራታል። ከ10 ዓመት በፊት የዞምቢ ቫይረስ ሲጀመር ልትነክሰው ስትል በመጀመሪያ ሚስቱን መግደል እንደነበረበት ይነግራታል። ከዚያን ጊዜ ጀምሮ በውስጡ ያለ የሰው ማንነት የሞተ ይመስላል። አሁን በዚህ ዓለም ውስጥ ያለችው አቢጌል ብቻ ነች። እሷንም በማንኛውም ዋጋ በሕይወት ያቆያታል። ጃክ ለሜገን አሁን ሀሳቤ ተቀይሯል፣ መጀመሪያ አንቺን ሽፕታውን አደርስሻለሁ ይላታል። ይህንን ስትሰማ ሜገን በጣም ተደስታለች። በሌላ በኩል የሜገን ባል ዴቪድ ሽጉጡን በራሱ ላይ አድርጎ ራሱን ለመግደል ሲሞክር እናያለን። በእውነቱ እግሩን ዞምቢ ነክሶት ነበር። ነገር ግን ቁስሉ ትንሽ ስለነበረ እስካሁን ወደ ዞምቢነት አልተቀየረም። የዞምቢነት ፍጥነቱም በጣም ዝቅተኛ ነው። አሁን ሚስቱን ሜገንን ሽፕታውን አድርሶ ከእሷ ለመራቅ ወስኗል። በሚቀጥለው ጠዋት አራቱም ጉዟቸውን ይቀጥላሉ። በመንገድ ላይም ጃክ የዴቪድ ባህሪ እንግዳ ሆኖ ይታየዋል። ጃክ እሱ መለከፉን ተረዳ። ስለዚህ ይዞት ወደ አንድ ባዶ ቦታ ይሄዳሉ። እዚያ ሚስቱና አቢጌላ ይታዩ። ጃክ የዴቪድን ሱሪ ወደ ላይ ከፍ ሲያደርገው የዞምቢ ንክሻ ምልክቱን ያያል። አሁን ጃክ ዴቪድ በቅርቡ ዞምቢ እንደሚሆን አረጋገጠ። ጃክ በራስህ መሞት ትፈልጋለህ ወይስ እኔ ልግደል ይለዋል። ዴቪድም ማንንም አልጎዳም፣ እንዲህ ያለ ሁኔታ ቢመጣም ራሴን እገላለሁ ይለዋል። ስለዚህ ጃክ ዴቪድን ይተዋዋል። እየተጓዙ ሳለ መሽቶ ነበር። ከፊታቸውም አንድ ቤት ይታያቸዋል። ጃክ ጠመንጃውን አቀባብሎ ወደፊት መሄድ ይጀምራል። በድንገትም ከቤቱ ከፍተኛ ብርሃን ይበራል። በስፒከርም መሳሪያችሁን አውርዱ ካለበለዚያ በጥይት ትበሳላችሁ ይባላሉ። አሁን ሰው ውስጥ እንዳለ ተረዱ። አቢጌል ወደፊት ሄዳ እኛ እዚህ የመጣ ነው ማንንም ለመጉዳት አይደለም፣ እርዳታ ብቻ ነው የምንፈልገው ትላለች። ከዚያ የቤቱ ባለቤት ይመጣና እዚህ ብዙ ምግብና ሌሊቱን የምታሳልፉበት ቦታ ይሰጣችኋል፣ ነገር ግን በአንድ ቅድመ ሁኔታ መሳሪያችሁን ውጪ መተው አለባችሁ ይላል። መሳሪያቸውን ውጪ ሲተዉ ያ ሰው ወደ ቤት ውስጥ ያስገባችኋል። ይህ ሰው ሁሉንም ወደ ቤቱ እንኳን ደህና መጣችሁ እያለ እኔ ሳይንቲስት ነኝ፣ እዚህ ብቻዬን ነው የምኖረው፣ ብፈልግ ኖሮ መሄድ ይችል ነበረ፣ ነገር ግን እንደዚህ ባሉ ቦታዎች ምርምር ለማድረግ ይመቸኛል ይላችኋል። ከዚያም እሱ ለሁሉም በጣም ጥሩ ምግብ ይሰጣችኋል። ይህንንም ሲያዩ በጣም ይደነቃሉ፣ ምክንያቱም እንዲህ ያለ ምግብ ካዩ ረጅም ጊዜ ሆኗቸዋል። ምግቡንም በልተው ነበር። ምግቡን ከተመገቡ በኋላ ያ ሳይንቲስት የወይን መጠጦችን ያመጣል። ሁሉም በጣም ደስተኞች ነበሩ፣ ምክንያቱም ከብዙ ቀናት በኋላ ሁሉም በሰላም ተቀምጠው የመነጋገር እድል አግኝተዋል። ነገር ግን የሳይንቲስቱ ንግግር ሲሰሙ የሆነ እንግዳ ነገር ይሰማቸዋል። ሳይንቲስቱም እንዲህ ይላል፣ ተመልከቱ፣ የተሰራጨው ቫይረስ ምንም እንኳን መጥፎ ነገር ቢሆንም በሌላ በኩል በዚህ የሰው ልጅ ተሻሽሏል። ለምሳሌ ደካማ ሰዎች ይጠፋሉ፣ ጠንካራ የሆነ ደግሞ ዞምቢ ሆኖ በህይወት ይኖራል። ዞምቢዎች የሚኖሩት ለመብላት ብቻ እንጂ ለእድገት አይደለም ይላል። ስለዚህ ዞምቢዎች ዓለምን መግዛት አለባቸው። ይህንንም ሲሰሙ ለአራቱም በጣም እንግዳ ነገር ሆነባቸው። በዚያን ጊዜ ዴቪድ የጤናው ሁኔታው በጣም እንደተባባሰ ይሰማዋል። እናም ወደ መታጠቢያ ቤት ይሄዳል። መታጠቢያ ቤት ገብቶ በመስታወቱ ውስጥ ቫይረሱ
ቫይረሱ በሰውነቱ ውስጥ ሙሉ በሙሉ እንደተሰራጨ ያያል። ዴቪድ ወደ ሳሎኑ ሲመለስ ጃክና ሌሎቹ ሰዎች ራሳቸውን ስተው ወድቀው ያያል። በእውነቱ ሳይንቲስቱ በወይኑ ውስጥ ማደንዘዣ መድኃኒት ቀላቅሎ ነበር። ይህንን አይቶ ዴቪድ በሳይንቲስቱ ላይ ጥቃት መሰንዘር ይጀምራል። ነገር ግን በዚያን ጊዜ ሳይንቲስቱ በእጁ የያዘውን መሳሪያ ቁልፍ ይጫነዋል። ለዴቪድ በድንገት ከፍተኛ ድካም ይሰማዋል እና መሬት ላይ ይወድቃል። ሳይንቲስቱ እንዲህ ይላል፣ ይህንን መሳሪያ ከብዙ ዓመታት ልፋት በኋላ ነው የሰራሁት። በዚህም ወደ የትኛውም የዓለም ጥግ መሄድ እችላለሁ። እናም በዚህ መሳሪያ እርዳታ ዞምቢዎች እኔ ምንም ሊያደርጉኝ አይችሉም። ሳይንቲስቱ ዞምቢዎችን መቆጣጠር የሚችል መሳሪያ ሰርቶ ነበር። ማለትም አሁን እሱ የመላው ዓለም ንጉሥ ሆኖ ሁሉንም ዞምቢዎች በፈቃዱ ያዛል። ከዚያ በኋላ ዴቪድ ራሱን ይስታል። እናም ዴቪድ በድጋሚ ሲነቃ እሱና ጓደኞቹ ታስረው ያያል። አሁን ሳይንቲስቱ በአራቱም ላይ ሙከራ ሊያደርግባቸው ነው። ይህንን ሁሉ ካደረገ በኋላ ሳይንቲስቱ ሚስቴን ማግኘት ትፈልጋላችሁ ይላቸዋል። ከዚያ በኋላ የሳይንቲስቱ ሚስት እናያለን። እሷም ዞምቢ ነበረች እና ሳይንቲስቱ አስሮ ዘግቶባት ነበር። ሰዎችንም እያዘዘ ያበላት ነበር። ይህ መሳሪያ ሳይንቲስቱ በሚስቱ ላይ ሙከራ በማድረግ የሰራው ነበር። ሳይንቲስቱ ሚስቱ የታሰረችበትን በር ሲከፍት ሚስቱ በመጀመሪያ እሱ ላይ ጥቃት መሰንዘር ትጀምራለች። ነገር ግን ሳይንቲስቱ ተቆጣጥሯት ወደ አራቱ ይልካታል። እሷ በጃክ ላይ ጥቃት ትሰነዝራለች። ነገር ግን እሱ በእርግጫ መጥቶ ወደ ኋላ ይጥላታል። ነገር ግን በዚያን ጊዜ ዴቪድ በቫይረሱ ጥንካሬ ገመዱን ይበጥሳል እና ሌሎች ጓደኞቹንም ያስፈታል። የቤቱ ባለቤት አደጋውን ተረድቶ ወዲያው ይሸሻል። ከዚያ በኋላ አራቱም እቃቸውን ይዘው በፍጥነት ወደ ውጭ ይወጣሉ። እንደ እድል ሆኖ ውጪ የሳይንቲስቱን መኪና ያገኛሉ እና አራቱም በመኪናው ወደ ጫካ ያመራሉ። ነገር ግን ሳይንቲስቱ እጅ የሚሰጥ አልነበረም። እሱ በመሳሪያው አማካኝነት የዞምቢ መንጋ ተቆጣጥሮ ያስከትልባቸዋል። ጃክ የመኪናውን ፍጥነት በመጨመር ዞምቢዎቹን በጣም ወደ ኋላ ያስቀራቸዋል። ነገር ግን የፊቱ መንገድ ዝግ ነበር። አሁን በእግር ከመሄድ ውጪ ሌላ አማራጭ አልነበራቸውም። ጥቂት በእግር ከተጓዙ በኋላ ዞምቢዎቹ ድጋሚ ይደርሱባቸዋል። ዴቪድ ብዙ ጊዜ እንደሌለው ያውቃል። እሱም ከጥቂት ጊዜ በኋላ ዞምቢ ይሆናል። ስለዚህ እሱ ወደፊት እንዲሄዱ ይነግራቸዋል እና ራሱን ወደ ኋላ ቀርቶ ዞምቢዎቹን ለማስቆም ይወስናል። ነገር ግን ሚስቱ እንዲሄድ አልፈለገችም ነበር። ዴቪድም ለልጃችን ስትይ በህይወት መኖር አለብሽ፣ ይህንን ሁሉ የማደርገው ለሚወለደው ልጃችን ስል ነው ይላታል። ከዚያም በኋላ ዴቪድ ከዞምቢዎቹ ጋር ተገናኘ እና በታላቅ ጀግንነት ገጠማቸው። ለረጅም ጊዜ ዞምቢዎቹን ያስቆማቸዋል እና ጓደኞቹ ከዞምቢዎቹ በጣም ርቀው ይሄዳሉ። ነገር ግን በዚያን ጊዜ አንድ ዞምቢ መጥቶ ዴቪድን ይገለዋል። ጃክ ሜገንን በቅፉ ይዞ ወደፊት ይጓዛል እና በመጨረሻም የሰው ልጅ ሰፈር ወዳለበት ቦታ ይደርሳሉ። አቢጌል እርዳታ ለመጠየቅ መጮህ ትጀምራለች፣ ምክንያቱም ከኋላቸው ብዙ ዞምቢዎች ነበሩ። ከላይ ግንብ ላይ የተቀመጡ ሁለት ዘበኞች አዩአቸው እና አሁን በስናይፐር ዞምቢዎቹን በመምታት ጥበቃ ይሰጧቸው ጀመር። በቅርቡ ለነሱ ጀልባ ይላካል እና ሶስቱም ጀልባው ላይ ተቀምጠው ወደ ሺፕታውን ውስጥ ይገባሉ። ጥቁር ፊት ያለው ዞምቢ ጓደኞቹ ወደፊት እንዳይሄዱ ይከለክላቸዋል፣ ምክንያቱም የፊቱ መንገድ ውሃ ነው እናም ሊያልፉ አይችሉም ነበር። በሌላ በኩል የሜገምጥ ደርሶ ነበር እና አስቸኳይ ሕክምና ያስፈልጋታል። ጥሩ ነገር እዚህ የዶክተርና የሆስፒታል አገልግሎት መኖሩ ነው። በማግስቱ ጠዋት ይህ ቦታ ብዙ ትላልቅ መርከቦች ተገናኝተው አንድ ከተማ እንደተሰራና በዙሪያው ውሃ እንዳለ እናያለን። ጃክ ለአቢጌል አሁን ከዚህ መሄድ አለብን ይላታል። ነገር ግን አቢጌል እዚሁ መቆየት ወስናለች። በሰዎች መካከል መሆን በጣም ደስ ብሏታል። በዚህ ጉዳይ ላይ በሁለቱ መካከል ትልቅ ጭቅጭቅ ይፈጠራል። በዚያን ጊዜ አንዲት ዶክተር መታ ሜገን ሴት ልጅ እንደወለደችና ነገር ግን ብዙ ደም ስለፈሰሳት ምናልባት ብዙ ቀን አትኖርም ብላ ትነግራቸዋለች። ይህንን ሰምቶ የጃክ ልብ ያዝናል። እሱም በፍጥነት ወደ ሆስፒታሉ ክፍል ይሄዳል። ሜገን በጣም ደክማለች እና ልጇን ለጃክ ማስረከብ ትፈልጋለች። ልጇም እንደ አቢጌል እንድታድግ ትፈልጋለች። ጃክ የሞተችው ሚስቱ ትዝ ትለዋለች እና የሜገንን ልጅ ከሱ ጋር ለማቆየት ይስማማል። በዚህ በኩል አቢጌል ከአንድ ቆንጆ ወንድ ጋር እየተዝናናች ነበር። ይህን ያህል ብዙ ሰዎች በአንድ ላይ ተቀምጠው መጠጥ ሊጠጡና በሚያምር ሙዚቃ ሊጨፍሩ ይችላሉ ብላ አስባ አታውቅም ነበር። ስለዚህ እዚህ የመቆየት ፍላጎቷ ይበልጡኑ ይጠነክራል። ከጥቂት ጊዜ በኋላ አቢጌል ያ ቆንጆ ወንድ በስውር ወደ አንድ ክፍል ሲገባ ታይዋለች። እሱን አይታ እሷም ወደ ውስጥ ትገባለች። እዚያ ስትደርስ ክፍሉ ሙሉ በሙሉ በቦምቦች ተሞልቶ ታያለች። እዚያ አንድ ገመድ አልባ ስዊች ተንጠልጥሎ ነበር። ያንን ስዊች ስትነካው ያ ወንድ እየሮጠ ይመጣል እና ከሽፕታውን ስር ቦምብ እንደቀበሩ ይነግራታል። ይህ ቦታ መቼም ለአደጋ ከተጋለጠ ሰዎች በዚህ መንገድ ይሸሻሉ እና ከውጭ ይህንን ቦታ ያፈነዱታል። ነገር ግን ይህ ቀን እንዲህ በፍጥነት ይመጣል ብለው ሁለቱም ምንም ግምት አልነበራቸውም። ያ ሳይንቲስት በቁጣ ሽፕታውን ይደርሳል። እነዚያ ሰዎች ዓለምን ሊገዛባቸው የነበሩት ብዙ ዞምቢዎችን እንደገደሉበት ያያል። እሱ በመቆጣጠሪያ መሳሪያ አማካኝነት ያንን ጥቁር ፊት ያለውን የዞምቢዎች ንጉስ በቁጥጥሩ ስር ያደርገዋል። የሳይንቲስቱን እርዳታ ዞምቢዎቹ ካገኙ በኋላ ከሽፕታውን ስር ያለው
ውሃ አሁን ሊያድናቸው አይችልም ነበር። ብዙ ዞምቢዎች ከውሃው ስር ሆነው ወደ መርከቦቹ ይደርሳሉ እና በሰዎች ላይ በድንገት ጥቃት ይሰነዝራሉ። ከእነሱ መካከል ብዙ ሰዎች ይገደላሉ። በሰዎቹ መካከል ግርግር ይፈጠራል። በሌላ በኩል ጃክ ዞምቢዎቹ ጥቃት መሰንዘራቸውን ያውቃል። ጃክ ስለ አቢጌል መጨነቅ ይጀምራል እና እሷን መፈለግ ይጀምራል። እሱም ዞምቢዎቹን እየገደለ ወደፊት ይሄዳል እና በመጨረሻም አቢጌልን ያገኛታል። በሌላ በኩል ያ እብድ ሳይንቲስት መርከቡ ላይ ይደርሳል እና አቢጌልም በቡጢ መሬት ላይ ይጥላታል። ይህንን አይቶ ጃክ በቁጣ ወደ ሳይንቲስት ይሮጣል። ነገር ግን በዚያን ጊዜ አንድ ዞምቢ በመሃል ገብቶ በመገፍተር ወደ ታች ታንከር ውስጥ ይከተዋል። እዚያም ያ ሳይንቲስት ይደርሳል። እሱም ጃክን በእርግጫ መጥቶ ይጥለዋል። ነገር ግን ጃክ ከሳይንቲስቱ ጋር መታገል ምንም ትርጉም እንደሌለው ያውቃል። በእጁ ላይ ያለው መሳሪያ ከግድግዳ ጋር በማጋጨት ይሰብረዋል። አሁን ሳይንቲስቱ ዞምቢዎችን የመቆጣጠር ኃይል የለውም። ከዚያ በኋላ ያ እብድ ሳይንቲስት የዞምቢዎች ሰለባ ይሆናል። ጥሩ ነገር በዚያ ካምፕ ውስጥ አስቀድሞ የመሸሻ መንገድ ተዘጋጅቶ ነበር። ብዙ የተረፉ ሰዎች በዋሻው በኩል ወደ ወንዙ ሌላኛው ዳርቻ ይደርሳሉ። ቦምቡን ሊያፈነዱ ሲሉ ያ ልጅ ቁልፉን አይጫንም፣ ምክንያቱም አቢጌል አሁንም መርከቡ ላይ ነበረች። አሁን ጃክ እና አቢጌል ወደ ውጭ መሮጥ ይጀምራሉ። ነገር ግን ከኋላ የዞምቢዎቹ ንጉስ አቢጌልን ይዛታል። በዚያን ጊዜ ጃክ በፍጥነት ዞምቢውን በእንጨት ራሱን ይመተዋል። በዚህም እሱ ወደ ኋላ ይወድቃል። በድንገት የአቢጌል አይን ያ የዞምቢ ንጉስ እጅ ላይ የታሰረው ማሰሪያ ላይ ያርፋል። ይህ ያኔ በልጅነቷ በእጆቿ ለአባቷ የሰራችው ማሰሪያ ነበረ። ይህ ዞምቢ አባቷ እንደሆነ ትረዳለች። ነገር ግን አሁን እሱ ሰው ሳይሆን ዞምቢ ሆኖ ነበር። ከዚያም ጃክ እጇን ይዞ በግድ እየሳበ እንዲሮጡ ይነግራታል። ያ ቆንጆ ወንድ ሁለቱም ሲሮጡ አይቶ ወዲያውኑ የገመድ አልባውን ሪሞት ቁልፍ ይጫነዋል እና መላው ሽብታውን ወደ አመድነት ይለወጣል። ቢሆንም ሁሉም ውጊያ ገና አላበቃም ነበር። የካምፑ አለቃ አንገቱን ይዞ ይመጣል፣ ምክንያቱም በውጊያው ጊዜ ዞምቢ ነክሶት ነበር። ጥቁር ፊት ያለው ዞምቢ እሱ ላይ ጥቃት ሰንዝሮ ነበር። የሚያስገርመው ነገር የዞምቢዎቹ ንጉስ ከፍንዳታው መትረፉ ነበር። ጃክ ወዲያውኑ እየሮጠ ከዞምቢዎቹ ንጉስ ጋር መታገል ይጀምራል። ነገር ግን ጃክ በዞምቢዎቹ ንጉስ ፊት ደካማ ነበረ። ከዚያም አቢጌል ከመሬት ሽጉጥ ታነሳለች። ከፊቷ የቆመው የዞምቢዎች ንጉስ አባቷ እንደሆነ እያወቀችም ቢሆን በፊቷ የቆመው እሱ እሷን ያሳደጋትን ጃክን እየገደለው ነበር። ስለዚህ አቢጌል ምንም ሳታመነታ ያንን ጥቁር ፊት ያለውን የዞምቢዎች ንጉስ በጥይት ተመታዋለች። ምክንያቱም እሷ በጥይት ባትመታው ኖሮ ያ የዞምቢዎች ንጉስ እዚያ ያሉትን ሰዎች ሁሉ ይገድል ነበር። ከዚያ በኋላ ጃክና አቢጌል ይተቃቀፋሉ። አሁን ጃክ፣ አቢጌል እና የተረፉ ሰዎች ራቅ ካለው ባህር ውስጥ ወደሚገኝ አንድ ጭር ያለ ደሴት ይመለከታሉ። እናም እዚያ አዲስ የሰው ልጆች ሰፈር ለመመስረት ይወስናሉ። ታሪካችን እዚህ ላይ ያበቃል። በቀጣይ በሌላ ፊልም ታሪክ እስከምንገናኝ ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ አበረታቱ።